ይበዛል። ምንም ስልካችሁን ናችሁን እንደዚህ ቀርጻለሁ ምናምን ብላችሁ ማሰብ ቅንጦት ነበር። የኬንያ እና የኢትዮጵያ ብር አንድ አይነት ነው። ከምስራቅ አፍሪካ ብዙ ብሔር ብሔረሰቦች ያላቸው ሀገሮች የቱ ናቸው ተብሎ ሲጠየቅ እኛ ይመስለናል አላለ ብዙ ጊዜ ቶታሊ ሮንግ ነው። እዚህ ኬንያ ብቻ 56 ብሔር ብሔረሰቦች አሉ፣ የራሳቸው ባህል ቋንቋ ያላቸው። እዚህ ጋር እንግዲህ የተወሰኑ ነገሮችን ለመሸመት መጥተናል። ልብሶች እንደምታያቸው አንድ ሸሚዝ በትንሹ 5000 ሽልንግ ወይም ደግሞ በእኛ ብር አካባቢ ነውና ዝቅተኛው 3000 ሽልንግ አካባቢ ነውና የህንዶች ሱቅ ነው ኬንያ። ህንዶችም አሉ፣ ግብጾችም አሉ። የኛው የገባበት የግብጾች ሱቅ ነው። እቃ በጣም አለ፣ ግን ዋጋቸው በጣም ውድ ነውና ያገኘነው በትንሹ ገዝተን ለመውጣት እንሞክራለን። ማይ ዊኬንድ እዚህ ጋር ደግሞ የህፃናት አለ። እዚህ ጋር እንግዲህ ሁለት ሸሚዝ ገዝተናል። የኬንያ እና የኢትዮጵያ ብር አንድ አይነት ነው። $1 1.9 የሚገርማችሁ ነገር አንዳንድ ሺህ ዶላር አላችሁ፣ አንዳንድ ሺህ ሽሊንግ ማለት ነው። ሶ እሷ እያለችኝ ያለችው ለአንዱ 3000 ለአንዱ 3000 ማለት ነው። አጠቃላይ ከ200 ጋር ይመጣል ማለት ነው። I think it's like this, right? ሰላም እንዴት ናችሁ? እንግዲህ ዛሬ የመጨረሻ ቪዲዮን እየሰራ ነው። እዚህ ሻንዙ ከሚገኘው ሞምባሳ አካባቢ ሰፈሩ ሻንዙ ይባላል። ቻይና ስም ይመስላል፣ ግን ቻይና አይደለም። እንግዲህ በሻንዙ ላለፉት 4-5 ቀናት የተለያዩ ቪዲዮዎችን ሳቀርብላችሁ ነበር። እንግዲህ ሞምባሳ የነበረኝ ቆይታ ይሄን ይመስል ነበር። አሪፍ ጊዜ አሳልፈናል። በጣም ነው የወደድኩት። በተለይ ሰው በጣም ተግባቢ ነው። ምንም ቋንቋ ማወቅ አይጠበቅባችሁ፣ መግባባት ትችላላችሁ። በነገራችን ላይ ናይሮቢ ደግሞ እዚህ ተቃራኒ ነው። ለመሄድ አስቤ ነበር ግን አልተሳካልኝም። ናይሮቢ ደግሞ በጣም ሌባ ይበዛዋል። ምንም ስልካችሁን ናችሁን እንደዚህ ቀርጻለሁ ምናምን ብላችሁ ማሰብ ቅንጦት ነበር። ደግሞ ይሄ የወደብ ከተማ ስለሆነ ይሆናልና ናይሮቢ በጣም ሌባ ይበዛዋልና በጣም ተጠይቃችሁ ነው አንዳንድ ነገሮችን የምታረጉት። እዚህ ግን ምንም ነገር የለ አይደለም ሌባ ወደዚህ ወዴትና አባከና የሚላችሁ የለምና በጣም ብዙ የውጭ ዜጎች የሚኖሩበት ነው። በተለይ ህንዶች፣ ግብጾች፣ አውሮፓውያኖች ከተለያየ ሀገር የመጡ ቢዝነሱም ላይ ያሉት እነሱ ናቸው አብዛኞቹ። የሀገሬው ሰው እንደዛው አለና ደስ የሚል ድባብ ያለው ነው። ትንሽ ምናልባት ሊያስቸግራችሁ የሚችለው ትንሽ ሙቀት ነገር አለ አሁን ላይ። ከዛ ውጭ ግን አየሩ ጠዋትና ማታ ነፋሻማ ነው። ደስ የሚል ድባብ አለ። ከዛ ውጭ እንግዲህ ሻንዙ ወይም እዚህ ሞምባሳ ቢች ዳር ያለችው ከኤሪያ ሰፈር ልማት እንችላለን። የተለያዩ አፓርትመንቶችን ሰርታ በተመጣጣኝ ዋጋ ለተጠቃሚዎች አቅርባለች። እዚህ አንድ ቤት ያለው ሰው ወይም ደግሞ አንድ ፕሎት ወይም ደግሞ ቦታ ማዘጋጀት ይሸጣሉ በራሳቸው ክፍያ ማለት ነው። ያቺን ያገኘ ሰው እንግዲህ ኦልዌይስ ቢች ዳር ያለ ቤት ምን እንደሚሆን ታውቃላችሁ፣ እየጨመረ ነው የሚሆነው ተፈላጊነቱና አሪፍ ነገር ያጋጥማል። አቅሙ ያለው ያንን ማድረግ ይችላል ማለት ነው። እና ጥሩ ኤሪያ ነው ማለት ይቻላል። በጣም ደስ ብሎኛል። ለማንኛውም እዚህ ባየሁት ነገር ለእናንተም በትንሹ ቢሆን ለማድረስ ሞክሬያለሁ በዚህ ቪዲዮ። እንግዲህ በቀጣይ ደግሞ አቅሙ ሲፈቅድ ደግሞ ወይም እድሉም ሲመቻች ናይሮቢ ሄደን ደግሞ ያሉትን ነገሮች ላሳያችሁ ሞክራለሁ።
ከዛ እንቀጥላለን። ሀርጌሳ ካርቱም እያልን ደግሞ እንሄዳለን ማለት ነው። ቢያንስ ምስራቅ አፍሪካን ማወቅ እንዳለብን አስባለሁ። ምናልባት ከምስራቅ አፍሪካ ብዙ ብሔር ብሔረሰቦች ያላቸው ሀገሮች የቱ ናቸው ተብሎ ሲጠየቅ እኛ ይመስለናል አላሉ ብዙ ጊዜ ቶታሊ ሮንግ። እዚህ ኬንያ ብቻ 56 ብሔር ብሔረሰቦች አሉ፣ የራሳቸው ባህል፣ ቋንቋ ያላቸው። ዋናው ሱዳን ደግሞ ስትሄዱ 500 ብሔር ብሔረሰቦች እና 500 ቋንቋዎች አሉ። ብዙ ጊዜ የኛ ጎረቤቶቻችንን እንኳን ሳናቅ የምንመሳደቀው ነገር አለ። ይሄን አይል በላ ያለን ቶታሊ ሮንግ መሆኑን ያወቅኩት አሁን እዚህ ከመጣ በኋላ። ኬንያ እንኳን 56 አላቸው የተለያዩ ብሔር ብሔረሰቦች እና ቋንቋዎች። የሱዳን ደግሞ የከፋ ነው፣ 500 ብሔር ብሔረሰቦች እና ቋንቋዎች አሏቸው። እና የተለያዩ ሀገሮች ስትሄዱ እነዚህ ነው የምታዩት። አንዳንዴ ሁሉንም ነገር በልክ እንድናረገውም ያግዘናል። አትሊስት ርቀት ሳንሄድ ጎረቤቶቻችንን እንኳን ማወቅ እንችል ማለት ነው። እና ያን ነገር ፊል አድርጌያለሁ። እስኪ ደግሞ ሌላ የታዘብኩት ነገር ካለ መሀል ላይ የማጫውታችኋል ማለት ነው። አሁን ያለነው ደግሞ የጫማ የቆዳዎች ፕራይሳቸውን ላሳያችሁ ብዬ ነው። ጫማዎች ይሄ የሴቶች ጫማ ይመስላል 3,400 አካባቢ የሴት ጫማ 2,500 5,000 እዚህ ጋር አሁን እግራቸው ዳስፋል ሸራ ጫማዎች 669 Have you found it? ሃይ የህፃናት ጫማ ካላችሁ እቺ ጫማ 2799 ሽልንግ 3000 ሽልንግ በጣም ነው። እዚህ ጋር ከፍተኛ ቁጥር ያለው ነው ያየሁት 10,000 ሽልንግ የሚሸጥ ጫማ ነው። ይሄ ጫማ ማለት ነው 10,000 ሽልንግ ነው የሚሸጠው። አካታችን ነው 10,000 ሽልንግ 10,000 ብር ነው። ብራንድ ነገር ይመስላል። ይሄን ይመስላል የሞምባሳ የጫማ ገበያ። እንግዲህ የመጨረሻውን ቁርስ አዝዣለሁ። የመጨረሻው ቁርስ እንግዲህ ኦምሌት ነው የመጣልኝ፣ ላሳያችሁ። ኦምሌቷ እንግዲህ እቺ ነች። እቺን ኦምሌት ከቡና በዚህ ነው ይመጣላችሁ፣ ሙሉ ከነገባው ማለት ነው። ራሳችሁ ናችሁ የሚቀሩት። ሻይ ነው ነገር ቡና ነው። አውጭ ኦምሌቱ በጣም ትንሽ ነው። ከሽንኩርቱ ማነው ከእንቁላሉ ሽንኩርቱና ቲማቲም ይበዛል። እንግዲህ ኦልሞስት ቡናው እንኳን 50 ሽልንግ ቢሆን እቺ 450 ሽልንግ ነች ማለት ነው። ብራቸው እና ጋሽቧል እንትን አጥቷል ይባላል። ጋሽቧል ነው
ዋጋ አጥቷል። የሚያሳዝነው እሱ ነው። አስኪም ቡና እንቅመሰውና ቡድንን ያለ ስኳር ነው የምቀምሰው። ይሄ ቡና አይደለም። በጣም ቀጭን ከመሆኑም በላይ ምንም የቡና ቴስት የለውም። ሃይ እኛ ቡና ቴስትን ጠፍቶ ነው። It's really amazing by the way. እኛ ቢነግሩን እኮ ለኬንያ አይደለም ለአሜሪካና ቻይና ድረስ አንድ የእርጋ ጨፌ ምናምን መርጠን የምንልክላቸው ነው እስኪያስቡት። እና ቴስቱን ወደ ሀረር ያለው ይሄ ቅርፊቱ ይለቀምና ማለት ነው። የቡናው ቅርፊት ለብቻው ይወቀጥና እንደ ቡናና ምንድነው ቡና ሻይ መካከል ላይ ሆኖ ሆጃ ነው የሚባለው ስሙን ካልተሳሳተ ሆጃ የሚባል አንዳንዴ በወተት ነው የሚባል የቡናም ያልሆነ ሻይም ያልሆነ መሀል ላይ የቀረ አይነት ቴስት ያለው መጠጥ አለ። ትኩስ መጠጥ ወደ ሀረር ድሬዳዋ አካባቢ ሆጃ የሚባል ይመስለኛል ካልተሳሳተ። ረጅም ጊዜ ስለሆነ እዛ አካባቢ ለራሳቸው ይችላልና የእሱ ቴስት ነው ያለው። ቡናው ሳይሆን ቅርፊቱ ተለቅሞ ተፈጭቶ የተዘጋጀ ነው የሚመስለውና ገርሞኛል። በጣም ነው የምላቸው። ቴስቱ የዛ ነው። ቡና ይናፍቃቸው። የቡና ቴስት በፍጹም የለም። እና እንዴት ነው ቡና ብሎ የሚሸጡት የሚለው ነው። ሲያመጡላችሁ ደግሞ በአንድ ማድጋ እኮ ነው ያመጡት። የሆነ እንትን የሚመስል ነገር የለም። ትልቅ የኩባያ አይታችሁታል እንግዲህ ስቀደ ያን ከሚያረቡ አንዲት ስኒ ቡና ያቀርቡልን ይችላል አይደል? ቡና የላቸውም ይሆናል። ባይዘ ሌላ አንድ ነገር ኬንያ ስመጡ ማድረግ ያለባቸው በተለይ እዚህ ሞምባሳ ትንሽ ወጣ ብሎ በጣም ብዙ ዝሆኖች ያሉበት አካባቢ በጣም ብዙ ዝሆኖች ማለት ነው። እና የራሳችሁን ጊዜ አዘጋጅታችሁ ከዛ በኋላ ዝሆኖችን ሳታዩ መመለስ የለባችሁ። በጣም ግዙፍ ዝሆኖች ብዛት ያላቸው ዝሆኖች አሉና እነሱን ሳታዩ በፍጹም መንቀሳቀስ የለባችሁ። ሌሎችም እንስሳቶች አሉ። እኔ ግን ዝሆንን በጣም ነው የምወደው። ከአንበሳ ቀጥሎ ዝሆንን በጣም ነው የምወደው በፍቅር። ምክንያቱም ሶሻል ላይፋቸው ያላቸው ሪስፔክት ለራሳቸውም ለሌላ ተክል የሚሆን እንስሳ ያላቸው ሪስፔክት በጣም አሪፍ ነው። ዝሆን እንዳንበሳ ነው። ካልተተናኮል ነው ምን ካላ ነው ማንም አይደርስም። አይላብም በጣም እዚህ ሁሉ ነገር በዞን ነው የሚመስለው። በነገራችን ላይ ቢራቸውን አይቻለሁ። ታስከር ነው የሚሉት ዝሆኑ ቢራ። እኛ ጋር አንበሳ ቢራ አይደለም የምንለው፣ እዚህ ደግሞ ዝሆኑ ቢራ። ዝሆኑ እንደዚህ ነገር በእንደዚህ አይነት መልኩ ነው ኢቭን ስያሜያቸው ማለት ነው። በጣም አሪፍ ፓርክ አለ። ስሙን አላስኩትም። ግን እዚህ አካባቢ ሞምባሳ ስትመጡ ብትጠይቁ ማንንም ሰው ያሳያችኋል። ሆቴል ስትይዙም አንዱ ሊጎበኙ ከሚባሉ ኤሪያዎች አንዱ ይሄ ነው ተብሎ ሊስታውቅ ይደረጋልና እዛ ላይ ታገኙታላችሁ። ነው ዝሆኖቹን ሳታዩ እንዳትመጡ ፖሊስ። በጣም ነው የሚያምሩትና በብዛት ያሉት ደግሞና የሆነ ጊዜ ላይ ጠፍተው ነበርና አሁን ነው በተለያዩ ስራዎች እየተመለሰ ያለውና ሻያችንን እየጠጣን ቡና ብለን አዘን ሻይ እየጠጣን ነው። እና አንድ የገረመኝ ነገር ማነው ይሄ ምንድነው ፖቸርስ የሚባሉ አሉ እንትኖችን የሚያድኑ እንስሳቶችን ማለት ነው። እና ወይ ቀንዳቸውን የሆነ ነገራቸውን ይሸጣሉና ዝሆንም ከመጥፋት ነው የተረፈው። የአፍሪካ ዝሆኖች በተለይ ትልልቆቹ ቁጥራቸው እየተመናመነ ነው። ኬንያ ግን በሰራችው ስራ ቦትስዋናም እንደዛ ቦትስዋና 30,000 አድርሳለች ዝሆኗ ከ3,000 አካባቢ ማለት ነው። ኬንያም በጣም ሄዷልና ኬንያ ሁለት ዝርያ እንትን ነበር። ይሄ አውራሪት
አንዱን አውራሪስ ይሄ አንዱን ይፈልጉታል፣ ወደ ቻይና ምናምን ወደዛ አካባቢ ለመድኃኒትነት ይፈልጉታልና አድነው አጠፉት። ዞኑን ሲያተርፉ ይሄ ሁለት አለ ብያቸዋለሁ። አንደኛው አሁንም አለ። አንደኛው ግን የሰሜኑ አውራሪስ የሚባለው ትንሽ ነፃ ያለ ነው ቆዳው። እሱን አጠፉት ማለት ነው። እና የመጨረሻውን አውራሪስ ሊሞት ሲል የወንድ የዘር ፍሬውን በላቦራቶሪ ያስቀመጡት። ምናልባት ወደፊት እድሉን ካገኘ እንትን እናደርጋለን ብሎ ከዛ በኋላ በአጋጣሚ በአሳሳ አንዲት ሴት ተገኘች። ያረጀች ነች እሷ። የእሱን የወንድ የዘር ፍሬ እሷ ውስጥ ከተው እንደገና ዝርያው ሁለቱ ናቸው የቀሩት ምድር ላይ። ሁለቱም አርጅተዋል። ያቺን እንድትወልድ ለማድረግ ሲሞክሩ ደግሞ አልተሳካላቸውም። እስቲል አሁንም የዘር ፍሬው ተቀምጧል። ሁለቱ እነኛ የቀሩትም ሞተዋል። አሁን ያ ከዛ የዘር ፍሬውን ያስቀመጡትን እና ከሷ የወሰዱትን አድርገው በላቦራቶሪ ደግሞ ሊፈጥሩት እያሰቡ ነው እና እየተመራመሩ ነው። ይሄን ያህል ደረጃ ይላሉ እንስሳት ላይ ያላቸው ነገር ይሄን ያህል ደረጃ ይበሉላችሁ ፈልጌ ነው ያነሳትና አይደለም በህይወት ያለውን መጠበቅ ኬንያ ውስጥ ያደረጉ ያሉት ምንድነው የጠፉትን እንኳን ለመመለስ የተለያዩ ሳይንሳዊ መንገዶችን እያደረጉ ምናልባት ላንደግፉ እንችላለን እንደዚህ አይነት ነገሮችን። ግን የጠፋ ነገር ለመመለስ እንግዲህ እነሱ በዚህ አይነት መልኩ የሚሄዱ ከሆነ አይ ዶንት ኖ ደስ ይላል ብቻ። It is always recommended to keep yourself seated. You can turn on electronic devices